ሰላም ለእናንተ ይሁን የተወደዳችሁ ምርጦች በዓለማችን ክፍል የምትገኙ የእግዚአብሔር ሰላም የእግዚአብሔር ጸጋ በህይወታችሁ ላይ በዛ ይሁን። እኔ ወንድማችሁ ደህና ነኝ። ዛሬ ወደ ልቤ የመጣውን ያው ቃል ሼር ለማድረግ እፈልጋለሁ። ይህንን የዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆናችሁ የእግዚአብሔር ወንጌል አጋር እንድትሆኑ ከኔ ጋር በጌታ ፍቅር አሳስባችኋለሁ። እስኪ እግዚአብሔር ወደ ልቤ ያመጣውን ያንን ቃል በማንበብ እንጀምራለን። የመልእክቱ ሐሳብ የሚገኘው በትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 8 ጀምሮ ያለው ነው። እሱን እናነባለን። በጽሞና እንድትከታተሉ በጌታ ፍቅር አሳስባችኋለሁ። መልእክት ከእግዚአብሔር ተቀበለን ለህይወታችን ከዚህ ቦታ ላይ መልእክት አግኝተን ተባርከን በእግዚአብሔር መንፈስ ከፍ እንድንል እግዚአብሔር ይርዳን። ቀጥታ ክፍሉን አነባለሁ በጌታ በኢየሱስ ስም። እንደዚህ ይላል። የእስራኤል ተራሮች ሆይ ይላል ሲጀምር፣ የእስራኤል ተራሮች ሆይ እናንተ ቅርንጫፎቻችሁን ታቆጠቁጣላችሁ፣ ይመጡም ዘንድ ቀርቧልና ለሕዝቤ ለእስራኤል ፍሬያችሁን ትሰጣላችሁ። ፍሬያችሁን ምን ታደርጋላችሁ? ትሰጣላችሁ። እነሆ እኔ ለእናንተ ነኝና ወደ እናንተም እመለከታለሁ፣ እናንተም ትታደሳላችሁ፣ ይዘራባችሁማል። እኔም የእስራኤል ቤት ሰዎች ሁሉንም አበዛችኋለሁ፣ በከተሞችም ሰዎች ይኖሩባቸዋል፣ ባድማዎቹም ስፍራዎች ይሰራሉ። ሰውንና እንስሳውንም አበዛባቸዋለሁ፣ እነርሱም ይበዛሉ ያፈሩማል። እንደ ጥንታችሁም ሰዎችን አኖርባቸዋለሁ፣ ቀድሞም ካደረግሁላችሁ ይልቅ መልካም አደርግላችኋለሁ፣ እኔም እግዚአብሔር እንደሆኑ ታውቃላችሁ ይላል። ታቆጠቁጣላችሁ ብዬ ዛሬ መልእክቴን ለእናንተ አስተላልፋለሁ። ይሄ ቦታ የትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 8 ጀምሮ እስከ 12 ድረስ ያለውን አንብቤያለሁ። ከዚህ ቦታ እግዚአብሔር ምንድን ነው ወደ ልቤ ያፈሰሰው? ታቆጠቁጣላችሁ የሚለውን መልእክት እግዚአብሔር ወደ ልቤ አፍሷልና ይህንን ነው የማካፍላችሁ። ክብር ለኢየሱስ ይሁን። በጽሞና ተከታተሉ ብያችኋለሁ። እዚህ ጋር በጣም የሚገርማችሁ ነገር እግዚአብሔር ቀጥታ እየተናገረ ያለው ሊትራል ለሆነው ማለት አካላዊ ለሆነው ተራራ፣ ግዑዛዊ ለሆነው ለተራራ ስናገር ነው የምናየው። ይሄ ቦታ እግዚአብሔር ቀጥታ ለኢየሩሳሌም ተራሮች፣ ለምንድን ነው እግዚአብሔር ለኢየሩሳሌም ተራሮች መናገር ያስፈልገው ብለን ስንጠይቅ ለ70 ዓመት ያህል ሕዝበ እስራኤል በኃጢአታቸው ምክንያት ይሁዳን እስራኤልን ለቆ ወደ ባቢሎን ሀገር ሄደው የሚያርሷት፣ የሚንከባከቧት፣ የሚጠብቋት ሕዝብ ስላልነበረ ተራሮች ተጎድቷል። ለምን? እንስሶች የሉም፣ ሰው የለም፣ የሚንከባከብ የለም፣ የሚያርስ የለም። ከዚህ የተነሳ ተራሮች ምን ሆኗል? ተረስቷል። ተራሮች ተጥሏል። ተራሮች ኦና ሆኗል። ተራሮች የሚያርሳቸው የሚንከባከባቸው ስላልነበረ ተረስተው ነበር። ዛሬ ተረሳው የምትሉ፣ ዛሬ ተጣልኩ የምትሉ፣ ዛሬ አስተዋሽ አጣው የምትሉ፣ ዛሬ በማንም አእምሮ ላይ መታወስ አልቻልኩ የምትሉ ሰዎች ሄለው ለእናንተ ከሰራዊት አምላክ ከእግዚአብሔር መልእክት አለኝ። ከሰራዊት አምላክ ከእግዚአብሔር መልእክት አለኝ። በደንብ ስሙ። የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ ታቆጠቁጣላችሁ። ምን ትላላችሁ? ታቆጠቁጣላችሁ። ስለዚህ እግዚአብሔር መጣና ለ70 ዓመት ያህል ተረስተው ተጥለው ለነበሩት ለተራሮች እግዚአብሔር ሲናገር በዚህ ቦታ ላይ እናያለን። ምን ነበር ያለው? የእስራኤል ተራሮች ሆይ እናንተ ግን ቅርንጫፎቻችሁን ታቆጠቁጣላችሁ። ተረስቶ የነበሩ ተራሮች
ተጥሎ የነበሩት ተራሮች ዘመን መጣላቸው፣ ጊዜ መጣላቸው። ተመልከቱ። ታቆጠቁጣላችሁ፣ ይመጡም ዘንድ ቀርቧል። ለሕዝቤ ለእስራኤል ፍሬያችሁን ትሰጣላችሁ። ለሕዝቤ ለእስራኤል የሰራዊት ጌታ እግዚአብሔር በእውነት እንደዚህ ይላል፣ ፍሬን የከለከለ ነገር ለእናንተ ፍሬን ይሰጣል። ፍሬን የተከለከላችሁ ፍሬን የተከለከላችሁ ሰዎች ታቆጠቁጣላችሁ። አገልጋዮች ታቆጠቁጣላችሁ። ነጋዴዎች ታቆጠቁጣላችሁ። መንግስት ሰራተኞች ታቆጠቁጣላችሁ። ባለሙያዎች ታቆጠቁጣላችሁ። ተማሪዎች ታቆጠቁጣላችሁ። ፍሬያችሁን ትሰጣል። ለማን? ለሕዝቤ ለእስራኤል። የሰራዊት አምላክ እግዚአብሔር ዛሬ ሰርታችሁ እምቢ ያለ ጉዳይ ካለ እንደዚህ ብሎ ቃል ያወጣል። የእናንተ ነገር ያቆጠቁጣል። የእናንተ ጉዳይ ያቆጠቁጣል። የእናንተ ዘመን ያቆጠቁጣል። የእናንተ አገልግሎት ያቆጠቁጣል። ፕሬዝ ሎርድ። እነሆ እኔ ለእናንተ ነኝ፣ ወደ እናንተ እመለከታለሁ። ተራሮችን እኮ ነው የሚለው። ተራሮች የማን ናቸው? እግዚአብሔር። እግዚአብሔርም ተራሮችን ለእግዚአብሔር። ኦ ማይ ጉድነስ። እናንተም ትታረሳላችሁ። ምን ትላላችሁ? ትታረሳላችሁ። ይዘራባችኋል ዘር። የእስራኤል ቤት ሰዎች ሁሉንም አበዛባችኋለሁ። በከተሞች ላይ ሰዎች ይኖሩባችኋል። ባድማዎቹ ስፍራዎች ይሰራሉ። እንስሳውንም አበዛባችኋለሁ። በዚህን ሰዓት ሰውም እንስሳም ርቆ ነበር ከኢየሩሳሌም ተራራ፣ ከእስራኤል ተራራ። ቀድሞ ካደረግሁላችሁ ይልቅ መልካም አደርግባችኋለሁ። እኔ እግዚአብሔር እንደሆኑ ታውቃላችሁ። እግዚአብሔር ዝም ስል፣ እግዚአብሔር ስጥላችሁ፣ እግዚአብሔር አንዳንድ ጊዜ ጀርባ ሲሰጣችሁ ለበጎ ነው፣ ለመልካም ነው። ነገራችሁን የበለጠ ሻይን ለማድረግ፣ ነገራችሁን የበለጠ ለማስተካከል ሲፈልግ እግዚአብሔር አንዳንድ ጊዜ ነገሮችን በዝምታ ያልፋል። ሄሎ፣ የእግዚአብሔር ክብር በእናንተ ላይ ይገለጽ ዘንድ ያለፈው ዘመን እግዚአብሔር ዝም ያለበት፣ ያለፈው ጊዜ እግዚአብሔር ጸጥ ያለበት ተረስቶ አሁን አቆጥቁጣችሁ፣ አሁን ፍሬን አፍርታችሁ፣ አሁን ነገራችሁ ታስቦ የእግዚአብሔር ማንነት በእናንተ ላይ ይታወቃል። እግዚአብሔር በእናንተ ላይ ከፍ ይላል። ስለዚህ መልእክቴ ነው፣ ታቆጠቁጣላችሁ። እግዚአብሔር በእናንተ ላይ ይታወቃል። ቀድሞ ካደረገው ይልቅ እግዚአብሔር መልካምን ያደርግላችኋል። ይህን ዩቲዩብ ቻናሌን ሰብስክራይብ አድርጉ። በቲክታክ ላይ ደግሞ የምትከታተሉ ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ እንዲሁም ደግሞ ኮመንት አድርጉበት፣ ሼር አድርጉበት። ከኔ ጋር የወንጌል አጋሩ ነው። ዘመናችሁ የተባረከ ይሁን። ወዳችኋለሁ ከልብ። ሻሎም